በማርበርግ ቫይረስ የተያዘ ሰው ሐዋሳ ከተማ መገኘቱን የጤና ሚኒስቴር አስታውቋል። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የማርበርግ ቫይረስ በሽታን በተመለከተ ወቅታዊ መረጃን ያካተተ ጋዜጣዊ መግለጫ በዛሬው ዕለት ሰጥተዋል። ሐዋሳ ቫይረሱ የተገኘበት ግለሰብ በጂንካ ከተገኘው የመጀመሪያዊ ማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ሲሆን ወደ ሐዋሳ ተመላሽ የነበረ ነው የተባለው። በደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ መከሰቱን በላቦራቶሪ ምርመራ መረጋገጡን መግለጹን ያስታወሱት እንግዲህ ሚኒስትሯ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ የተደረገላቸው መሆኑን ገልጸዋል። ከነዚህም 6ቱ ታማሚዎች ህይወታቸው በቫይረሱ ያለፈ መሆኑን በኢትዮጵያ ሕብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪ የተረጋገጠ ሲሆን 5ቱ ደግሞ ሕክምና እየተደረገላቸው እንደሚገኝና እስካሁን 349 ሰዎች ንክኪ ያላቸው በመሆኑ ክትትል እየተደረገላቸው ሲሆን 119 ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ነው የገለጹት። የጤና ሚኒስትር ዶክተር መቅደስ ዳባ በቫይረሱ ህይወታቸውን ላጡ ወገኖች የተሰማቸውን ሀዘን በመግለጽ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ተመኝተዋል። ለታማሚዎችም የተሻለ ሕክምና ለመስጠት ይቻል ዘንድ ከዚህ በፊት ወረርሽኙ ተከስቶባቸው ከነበረው ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችና ክትባቶችንም በመለየትና ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ በማድረግ ላይ እንደሚገኙም ዶክተር መቅደስ ተናግረዋል።